ማን ስለሆንክ ነው ስለኛ መግለጫ የምትሰጠው? እኛን አጠናው ብለ ለህዝብ ኢትዮጵያን ያንተ ማን ያረጋት? መግለጫውን ብታዩ የኛን ምላሹን በምን መብት ነው የሚል ነው ጥያቄ ነው። እሱ ማይንድ ያላቸው ሰዎች አሁንም አሉ ካውንስል ከመጣ በኋላ። ይሄ እኮ አሁን በአገራዊ ጉዳይ የሚመለከተው ካውንስል ብቻ ነው፣ አለቀ። የቤተ እምነት መሪዎች ወደ ፖዚሽን የመጡ አሉ። ዝም ብለው ድሮ መሪ ሳይሆኑ በፊት እንትን የሚሉ ይሄን ስተት ትምህርት እናጠፋለን የሚሉ የነበሩ አሁን እድል ያገኙ። ለምን? ያው ቤተ እምነት አሁን የምትለው ሰሙነኛ ሐዋርያና ነቢይ አናምንም እንዲያንልም አንሾም ምናምን የሚሉት ቤተ እምነቶች፣ እነኚህ ቤተ እምነቶች ደጋፊዎች፣ ካውንስል ላይ መሪዎች፣ ፕሬዝዳንት የነበሩ ለምድሪቱ የወንጌል ጉብኝት ለሁላችን መነሳት አሁን ቅድም ላልኩ እኔን ለማበረታታት ፕሬዝዳንቶቻቸው ነው ሲሰሩ የነበሩት እኮ። አሁን እድሉን ሲያገኙ የግል አጀንዳቸውን የቤተ እምነት አድርገው ከዛ በኋላ ደግሞ አገራዊ ወይንም የአገር ኃላፊነት አስመስለው ማምጣት፣ ይሄ ግለሰብ ጉዳይ ነው እኛ ስለምናውቅ ማለት ነው። ምንም ኢምፓክት የለውም ካውንስል ውስጥ ምንም ኢምፓክት የለውም። ዘመቻ ሊወጡ ይችላሉ። ቤተ እምነት መሪ ስለሆኑ በዘመናቸው ቤተ እምነታቸውን አስተባብረው ሊያወግዙ ሊሉ ይችላሉ። ግን በአገራዊ አጀንዳ ምንም ምክንያት የለው። ኦቶሪቲው ያለው ካውንስል። እኛ አሁን ቤኒንን ማምጣት አትችሉም ምናም ብለው መግለጫ ሰጥቷል። እነኚህ ቤተ እምነት ይሄን የሰጠው መግለጫ እኛ የእውነት ቤኒን ያልመጣበት የራሱ ምክንያት አለ። እነኛ ምክንያቶች ቀርተው ማምጣት ብንፈልግ እናመጣለን። የሆነ ቤተ እምነት ተቃውሟልና ብለን አናቆምም፣ ልንከለክልም አንችልም። ለምን? የማምጣት ራይት የሚፈቅድልንም የሚከለክለንም የካውንስሉ ደንብ ነው። እኚህ መሪዎች ከቀጠሉ እና ይህን አይነት አክት እያደረጉ ከቀጠሉ ሪስፖንዱ ቤተክርስቲያኗ ራሷ መልሶ እንዳይከፋፍላት። ለምን መሰለ? የኢትዮጵያ ቤተክርስቲያን ሁላችንም ፔንቴኮስታልን፣ ሁላችንም ሉትራንን፣ ሁላችንም ነው ማለት ባፕቲስት ነን። ሁላችንም እኔ ጋር ብትመጣ ሁሉም ነው ያሉት፣ እነሱም ጋር ብትሄድ ሁሉም ነው ያሉት። ለምሳሌ ይሄ የምልህ ቸርች የቤኒን ላይ መግለጫ ያወጣው ሁለት መንገድ ነው ያላቸው። አንደኛው እነ አባባ ወንዳሮ